ሰላም አለይኩም ወራህመቱላሂ ወበረካቱ። በአላህ አንድ ጊዜ ሪካርደን አዳምጡት። መጀመሪያ ለሁላችሁም ለሴቶችም ሆነ የሚሆን አንድ ነገር ልንገራችሁ። ወንድ ልጅ ያፋመል አለበት። 20 ሴት ይጀናጀናል፣ 10 ሴት ቼክ ያደርጋል፣ አንድ ሴት ከልቡ ያፈቅራል፣ ያገባል፣ አለቀ። ይሄ መቼም ቢሆን ከቅጭላታችሁ የማታወጡት መልስ ነው የምነግራችሁ ነገር ማለት ነው። ሲቀጥል እህቴ ማለት ነው አንቺ የእውነት ጀግና ሴት ከሆንሽ የእውነት አንቺ ጥሩ ሴት ከሆንሽ የነሱን ገበና በአደባባይ ከምታወጪ ለምን በዛው በውስጥ ብሎ ካላረክሻቸው? አንድ ነገር ታውቂያለሽ፣ ያላስተዋልሽው ነገር የነሱን ገበና በአደባባይ ላይ ብታወጪ ሚስታቸውን አለ ፍቅረኛቸውን ነው የሚያጡት። አንቺ ግን አዱንያሽንም አኺራሽንም ነው የምታጭው። አላህ ሱብሃነሁ ወተዓላ ዋሽታችሁ አስታርቁ ነው እንጂ ያለው የሰው ገበና እያወጣችሁ ከሚወዷቸው ጋር አለያዩ አይደለም ያለው። ገባሽ? ሲቀጥል አንቺ የዚህ ሁሉ ወንድ ፊትና ሆነሽ ስትገኝ ምን አይነት ስሜት ይሰማሻል? ደስታ ተሰምቶሽ ነው? ይሄ ሁሉ ወንድ ወደ አንቺ ጋር ሲመጣ ወላሂ ቢላሂ ነው የምልሽ ረካሽ ስለሆንሽ ነው ልንገርሽ ሁሉ ወንዶች የሚመጡት። ላቀናት ምናምን እንዳይመስልሽ፣ እኔ አልቀናም። እኔ ልንገርሽ ቁርአን በምትቀራ ሴት፣ ረጋ ባለች ሴት፣ ጥሩ ትዳር ባላት ሴት ነው የምቀናው እንጂ እኔ እንደዚህ አይነት ሰው ነው አልቀናም። 20 ወንድ የሚጽፍላት ሴት፣ 1000 ወንድ የሚጽፍላት ሴት አልቀናም። ምን መሰለሽ እህቴ፣ ባለፈው ሰውዬ አንድ ካርቶን ቲማቲም ገዝቶ መጣ። ከዛ ይሄ ሁሉ ማሻአላ ምናምን አልኩት። አይ ዛሬ ከመኪና መንገድ ላይ ነው የገዛሁት እና በርካሽ ስለሆነ ነው፣ ጥሩ መርጠሽ የተበላሸውን ጣይዋለኝ። ከዛ ከሙሉ ካርቶን ውስጥ መርጬ ከዚያ ሁሉ ካርቶን 20 ሀባ የሚሆኑ ቲማቲሞች ብቻ ነው ያወጣሁት። ሌላው እንዳለ የተበላሸ ነው። ያ ሁሉ በርካታ የመጣው ሁሉ የተበላሸ ነው። እናማ ይሄ ቲማቲምና አንቺ አንድ ናችሁ። አይሽ እህቴ ርካሽ ነሽ ማለት ነው። ርካሽ ነው፣ ከርካሽ ቦታ የሚገዛ ነገር ነው የሚበረክተው። እናማ አንቺ ፊትና የነዚህ ሁሉ ፊትና ባትሆኚ ኑሮ ወደ ቤትሽ አይመጡም ነበር። ወላሂ ቢላሂ እስኪ ማናት ሶሻል ሚዲያ ላይ የማትወጣ ሴት? እስኪ እንደው ሌላው ቀርቶ አይደለም 10 ሰው 8 ሰው የማይሞሉ ሰው ወንዶች በውስጥ ሀይ ብለው ይጽፉላታል። እሱንም እንደው ምናምናች ከፍቷት ካዩ ለምን ከፋሽ ብሎ ሊጽፉላት ይችላሉ። ነገር ግን እንደዚህ እንዳንቺ ግን ላ። ሲቀጥል ደግሞ ጽፉ ላይ እኮ ሰላም ነሽ፣ ሃይ ውበትሽን ያዩትን ነገር እያደነቁ ቆንጆ ነሽ ነው ያሉሽ፣ እንዴት ነሽ፣ ደህና ነሽ፣ ሃይ ማሪ ነው ያሉሽ። ይሄ እኮ ኖርማል ቃላት ነው። የቆየ ሰውን ሞራል ለማሳመር የሚባል ቃላት ነው። በውጭም ሊሉሽ ይችላሉ በኮሜንት ላይ። ነገር ግን ምናምናች እነሱ የፍቅረኛቸው አለኝ ሚስታቸው ሞራል ላለመንካት ይሆናል በውስጥ መተው ያሉሽ። የነሱን ገበና በአደባባይ ላይ ከማውጣት አንቺ ጀግና ሴት ከሆንሽ በዛው ብሎክ ለምን አላረግሻቸውም?